በሀገር ደረጃ ለዘላቂ ለውጥና እድገት ቁልፉ የሁሉም አካላት መተባበርና እጅ ለእጅ ተያይዞ በጋራ መስራት ነው። ኢትዮጵያ በሁሉም ክልሎቿ ተመጣጣኝ የተፈጥሮ ሀብትና ለም መሬት በብዛት በመያዟ ልዩ ሀብት ያላት ሀገር ስትሆን ይህንን ትልቅ አቅም ሙሉ በሙሉ ወደ ተግባር በመቀየር ሀገሪቱን ወደ ብልጽግና ጎዳና ለመውሰድ ከቀሩት ጥቂት እርምጃዎች መካከል ዋነኛው የጋራ መግባባትና ትብብር ነው። ይህንን ሀብት ለመጠቀም በተጀመረው ሂደትም ሀገሪቱ ያላትን ሀብት በተጨባጭ ማየት ተችሏል። የተፈጥሮ ሀብቶቻችን ጋዝን ጨምሮ ለኢኮኖሚያዊ ጥቅም አገልግሎት ላይ መዋል ጀምረዋል። በተመሳሳይ ለም መሬታችን ደግሞ በግብርናው ዘርፍ ወርቅ የመሰለ ምርት እየሰጠን ሲሆን ይህም ለጥጋብና ለኤክስፖርት ትልቅ አስተዋጽኦ እያደረገ ነው። የሀብት አጠቃቀም መጀመር የትብብርን አስፈላጊነት በይበልጥ የሚያጎላም ስራ ተሰርቷል።